አንድ መምህር ተማሪዎቹን ወደ አንድ እርሻ ወሰዳቸው። ተማሪዎቹ ሲደርሱ አንዱ መሬት ባዶ ነበረ፣ ሌላው አረንጓዴ ተክል ተሞልቶ ነበረ፣ ሌላው ደግሞ ሰብል ለመከመር ተዘጋጅቶ ነበረ። አንድ ተማሪ በግርምት መምህር ሆይ ለምን እነዚህ እርሻዎች አንድ አይደሉም? ብሎ ጠየቀ። መምህሩ ፈገግ ብሎ እንዲህ አለ፣ ምክንያቱም እያንዳንዱ እርሻ በተለያየ ሲዝን ውስጥ ነው። ይሄ ባዶ የምታዩት የመዝራት ሲዝን ነው። ይሄ አረንጓዴ የማደግ ሲዝን ነው። ይሄ ደግሞ የመኸር ሲዝን ነው። ከዚያ ተማሪዎቹን ተመልክቶ እንዲህ አለ፣ ችግሩ ሰዎች የሌላውን ሃርቨስት ያያሉ፣ ግን ያለፉበትን የፕላንቲንግ ሲዝን አያዩም። አንዳንዱ አሁን እየተፈተነ ነው፣ አንዳንዱ እየተማረ ነው፣ አንዳንዱ ደግሞ የትዕግስቱን ፍሬ እየሰበሰበ ነው። አንድ ተማሪ ዝም ብሎ ስለዚህ አሁን ያለሁበትን ሲዝን መረዳት አለብኝ አለ። መምህሩም አዎ፣ የተሳሳተ ሲዝን ላይ የተሳሳተ ጥያቄ አትጠይቅ። ፕላንቲንግ ሲዝን ላይ ሃርቨስት አትጠብቅ። ለርኒንግ ሲዝን ላይ ፌም አትፈልግ። እያንዳንዱ ሲዝን የራሱ ውበት አለው። ትምህርቱ ሲዝንን ስትረዳ ትዕግስትህ ይጨምራል፣ ቅሬታህ ይቀንሳል፣ እድገትም ይጀምራል። ብሩም 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 ኦን ፋየር ፎሎ ሼር ላይክ ኮሜንት ሪፖስት ፎር ሞር ታንክ ዩ ክንድዬ ምናሴ ቡም 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 ቡም